ሰላም ውብ እግሮች እንዲኖሩት ወደ ውድ ቦታ መሄድ አይጠበቅቦትም። በቀላሉ በቤት ውስጥ እንዴት ማድረግ እንደምትችሉ አሳያችኋለሁ። አብራችሁኝ ቆዩ። ደረጃ 1 እግርን መዘፍዘፍ። ለብ ያለ ውሃ እናዘጋጃለን። ወደ ባላችን ውስጥ ካደረግን በኋላ 1 ሻይ ማንኪያ ጨው እንጨምራለን። 1 ሎሚ እንጨምቅበታለን። እንደዚሁ ማንኛውም ቤታችን ውስጥ የሚገኘውን ሻምፖ እንጨምራለን ማለት ነው። እነዚህን አንድ ላይ በደንብ እንመታቸውና እናዋህዳቸዋለን። በደንብ ከተዋህዱ በኋላ ንጹህ እግራችንን እንዘፈዝፋለን ማለት ነው። ይህን የምናደርገው እግራችን ላይ ያሉ የሞቱ ቆዳዎች በቀላሉ እንዲወገዱልን ስለሚያደርጋን ነው። ይህም ካደረግን በኋላ ራሱን እርግጠኛ ስንሆን በማሻ እግራችንን በደንብ ማሳጅ አድርገን እናሸዋለን። እንደዚሁም በሎሚው በደንብ እግራችንን ውስጥ ጣቶቻችንን ማጠብ አለብን። ደረጃ 2 እግርን ስክራፕ ማድረግ። የምንጠቀመው ግማሽ ሎሚና ጨው፣ ግማሽ ሎሚና ጨው አንድ ላይ አድርገን እግራችንን ስክራፕ እናደርጋለን። ይህ ውህድ የእግሮቻችንን የሞቱ ቆዳዎች ለማንሳት በጣም የሚጠቅመን ውህድ ነው ማለት ነው። ደረጃ 3 የተረከዛችንን ማለስለስ ማለት ነው፣ ወይም ደግሞ የሞተ ቆዳን ማንሳት ነው። ይህን የምናደርገው በቀጣይ በምታዩት ስቴፕ መሰረት እግሮቻችን ላይ ያሉ የሞቱ ቆዳዎችን ቀስ ብላችሁ በዚህ በተረከዝ ማሻው መፈግፈግ ነው ማለት ነው። ከራሰልን በኋላ ለማንሳት በጣም ቀላል ነው። ስለዚህ እንደዚህ ያደረጋችሁ የሞቱ ቆዳዎቻችሁን በዚህ ተረከዝ ማንሻ ማንሳት ነው ማለት ነው። እንደዚህ ካደረግን በኋላ ደረጃ 3 ላይ እንገባለን። ደረጃ 3 ስክራፕ ማድረግ ነው። ስክራፕ የምናደርገው በስኳርና ቡና በመጠቀም ነው። ስኳርና ቡና አንድ ላይ ሲዋሃዱ ለእግሮቻችንና ለቆዳ ብራይት ለማድረግ ብርሃኑን ለመጨመር በጣም ቆንጆ ነው። ይሄንን አድርገን እግራችንን እንለቀለቀዋለን። ከዛ በፎጣችን አደራርቀን ወደ ቀጣይ ደረጃ እንሄዳለን ማለት ነው። ቀጣይ የሚሆነው ደረጃ 4 ቀጣይ የሚሆነው ጥፍር መቁረጥና መሞረድ ይሆናል። ጥፍራችንን መሞረድና መቁረጥ በጣም ለጥፍሮቻችንና ለእግሮቻችን ውበት ከሚሰጡን ጥቅሞች መካከል አንዱ ነው ማለት ነው። አንደኛ ጥፍሮቻችን ተወላግዶ እንዳያድጉና ቀጥታ ውበታቸውን ጠብቀው እንዲያደርጉ ይረዳናል። በዚህ መንገድ ጥፍሮቻችን ከቆረጥን ከሞረድን በኋላ እግሮቻችንን በመቀጠል የሞቱ ወይ ደግሞ በእግሮቻችን በጥፍሮቻችን ዙሪያ ያሉ አላስፈላጊ ቆዳዎችን በከተር ተጠቅመን እንቆርጣለን ማለት ነው። ከዛ በኋላ ጥፍራችንን ደግሞ ቅርጽ ማስያዝ ነው። ቀጣይ ስቴፕ ነው። በዚህ መንገድ የሚያማምሩ እግሮችን እንፈጥራለን። ሌላ የምናዘጋጀው ደረጃ 5 ምንድነው? ለእግሮቻችን ማለስለሻ በቤት ውስጥ እናዘጋጃለን። በጣም በቀላሉ ሻማንና ኦሊቭ ኦይልን ወይ ደግሞ ማንኛውንም ቅባት አድርገን እናቀልጠዋለን። ሻማውን ከቀለጠልን በኋላ የባዚንና እንደዚሁም የበቆሎ ዱቄት ግማሽ ሻይ ማንኪያ አንድ ላይ አድርገን በደንብ እናዋህዳለን። ይሄንን ለቆዳችን ለደረቀ ቆዳ ለእግራችን ላይ እንቀባውና በፊስታር ወይ ደግሞ በፎይለር አድርገን እናሽገዋለን። ፎይለር ከሌለን በማንኛውም ቤታችን ውስጥ ባለ ላስቲክ እናሽገዋለን። እርጥበት እንዲሰማውና እዛ ላይ ያሉትን የቀሩትን የሞቱ ቆዳዎችን ለማንሳት ያግዝናል ማለት ነው። በዚህ መንገድ አርገን የእግሮቻችንን ውበት እንጠብቃለን። ሌላ ሁለተኛ አማራጭ ደግሞ ባዚንና ሎሚን አንድ ጋር አድርገን ካቀለጥን በኋላ ይሄንንም እግራችን ላይ ማሳጅ ማድረግና መቀባት ነው ማለት ነው። ከዛ በኋላ በፌስታል አድርጋችሁ ታሽጉትና ታሳድሩታላችሁ ከፈለጋችሁ። በለዛም እንደዚሁም ለደቂቃዎች ወይ ለሰዓታት ማቆይታችሁ መታጠብ ትችላላችሁ። በጣም የሚገርም ልስልስ ያለ ውጤት ታገኛላችሁ። ሌላ በመጨረሻ ሁሌም የምንቀባውን ነገር በቀር እናዘጋጃለን። ግሪስሪን እንጨምራለን፣ ቅባት እንደዚሁም ጄል አድርገን እነዚህ በደንብ ካዋሃድን በኋላ የለሰለሰ እግር እንዲኖረን ሁልጊዜ ከተጣጠብን በኋላ የምንቀባው ነው ማለት ነው። በእንደዚህ አይነት መንገድ አዘጋጅተን ሁሌ እግራችንን እንከባከብበት። ለእግር እንክብካቤ ዋነኛው ሞይስቸራይዝ ወይ ደግሞ እርጥበት ነውና በዚህ መንገድ እግራችንን እንከባከብ። ሁልጊዜ እግሮቻችሁን መታጠብ አትዘንጉ። ከታጠባችሁ በኋላ ማድረቅ እንደዚሁም ደግሞ ካልሲ ያረጋችሁ መተኛት። ሌላው ደግሞ ስሊፐር ወይ ደግሞ ክፍት ጫማ ተደጋጋሚ አለማድረግ ይመከራል። በዚህ መንገድ ሞክሩት፣ ትወዱታላችሁ። በሌላ ቪዲዮ እስከምንገናኝ